ዛሬ የ14 ቀን የውሃ ጾም ጀምሬ መጨረሴ ነው። 14 ቀን ሙሉ ውሃ ብቻ ስወስድ ከርሜ ዛሬ 14ኛ ቀን እንጨርሻለሁ። ያለኝ ኤክስፒሪየንስ ምን ይመስላል? በ14 ቀን ውስጥ ምንም አይነት ምግብ የለም። ውሃ ነው የምወስደው። ደፍንልኝ ከ3 ቀን በኋላ ዲስቲልድ ዋተር ነው ስጠቀም የቆየሁትኝ። በቀን አንድ ጊዜ 1 ግላስ ኦፍ ዋተር ኤሌክትሮላይት እጠቀማለሁ። ባዲ ሪጀክት የሚያደርግበት ጊዜ አለ። እሱን ባዲ ሪጀክት ሲያደርግ ኤሌክትሮላይቱን ፒንች ኦፍ ሳልት ውሃ ውስጥ በመክተት እሱን እጠቀማለሁ። እንደዛ አድርጌ 14 ቀን እንጨርሻለሁኝ። ታፈስት ሞመንት ለኔ የነበረኝ በዚህ የጾም ሂደት ላይ ብዙዎቻችን ረሃብ ይመስለናል። ከባዱ ፓርት ግን ረሃብ አይደለም። ረሃብ ይሰማል፣ ያ ይመጣል ይሄዳል። ግን ትልቁ ቻሌንጅ የአጥንት ህመም ሊትራሊ እሱን መሸከም ወይም እሱን ቶለሬት ማድረግ በጣም ይከብዳል። ቁርጭምጭሚት፣ ጉልበት፣ ባክ ፔን እነሱን ቶለሬት ማድረግ አቅቶኝ ነበረ። በተለይ 5ኛ ቀንና 14ኛ ቀን ትልቅ ከባዱ ቀኖቼ ነበሩ። 5ኛ ቀኔ ያው የአጥንት ህመም ነው። በዚህ ሁሉ ፕሮሰስ ውስጥ ኢቭን ምግብ የተወሰነ ቀናቶችን ቢሆኑ የበላችሁት ስቱል ወይም ደግሞ ሰገራ የማድረግ ነገር አለ። ብዙ ነገሮች አሉ። ግን ተመጣጣኝ የሆነ ኤሌክትሮላይት ማግኘት ረጅሙን ጉዞ እንድትሄዱ ያደርጋችኋል። ለሁሉ ሰው ጾም ይሆናል ብዬ አላምንም። ግን በ7 ዓመት ሂደት ፕራክቲስ ሂደት ውስጥ ነው 14 ቀን መጾም ላይ ደረስኩትኝ። መጀመሪያ 3 ቀን፣ 4 ቀን፣ ከዛ 5 ቀን፣ 7 ቀን በአመታት ውስጥ ማለት ነው። በአሁኑ ሃይስት የሄድኩበት ነው። ቬሪ ደስ ብሎኛል። በጠቅላላ በ14 ቀን ጾሜ ላይ 19.6 ፓውንድ ቀንሻለሁ። አላማዬ መቀነስ አልነበረም። ሆኖም ግን አንዱ አቺቭ ያደረኩት ነገር ነው። ትልቁ ነገር ለአእምሮ፣ ለጤና፣ ሜንታል ለብዙ ነገር ረድቶኛል። በአመት አንድ ይሄንን ኤክስፒሪየንስ አደርጋለሁ። በጣም ደስ ብሎኛል። የሰራሁትን ምግብ እዚህ ጋር አሳያችኋለሁኝ። ያ ይሄንን የመሰለ ቬጂ ሱፕ ቬጂ ልበለው ቺክን ስላለው ቬጂ ዊዝ ቺክን ሱፕ ሰርቼ ለመጀመሪያ ጊዜ ብዙዎቻችን ብሬክፋስት ስናደርግ የሚከብደን እና የሚያቀተን ነገር ቢኖር አይ ቲንክ ብሬክ አደራረጉ ይመስለኛል። እንደጨረስን እንጀራ፣ እንደጨረስን ወጥ፣ ቀይ ወጥ፣ ዶሮ ወጥ፣ እንደጨረስን ሳንዱች ምናምን የምንበላ ሰዎች አለና ትልቁ መደረግ የለበትም ብዬ ከሚያምኑ ሰዎች ነኝ። በተለይ ከረጅም ቀን በኋላ ማለት ነው። እኔ እዚህ ጋር እንደምታዩት ይሄንን ሱፕ የመጀመሪያውን ቦን ብራቱን አጥልዬ ያው ከላይ እሱን ነው እየተጠቀምኩ ያለሁትኝ እና እንደዚህ 24 ሰዓት ብቻ ነው የምጠጣው። ከዛ 2ኛ ቀን ላይ የተቀሩትን ቬጂዎች እበላለሁ። 3ኛ ቀን ላይ አቮካዶ፣ ዮገርት ምናምን እበላለሁ ማለት ነው። ያ በፋስቲንግ ላይ ኮሌስትሮሌን ኮምፕሊትሊ አጥፍቻለሁ። በፋስቲንግ ኦልሞስት ቦርደር ላይ የነበርኩትን ፕሪዳያቢቲ ወደ ኖርማል ለማግባት ትችያለሁ። ፋስቲንግ ላይ ብዙ በንፍቶችን አግኝቻለሁ። ለሁሉ ሰው አይሆንም፣ ግን እናንተ አንዱ ካንዲዴት መሆን ከቻላችሁ ኢንካሬጅ አደርጋለሁ። ያለኝ ኤክስፒሪየንስ ይመስላል።